ታምራት እባላለሁ። የዲጂታል ሄልዝ ቲም አባል ነኝ። እኔ የሰራሁት የኖሌጅ ማኔጅመንት ሲስተም ሲሆን ከዚህ በፊት ሲስተሙ የዶክመንት አያይዛችን በወረቀት ነበር እና ያን በወረቀት የሚይዘውን ሲስተም ወደ ዲጂታል ነው የቀየርኩት። ከዚህ በፊት የነበረው ቻሌንጅ ምንድነው? የኖሌጅ ሀብ ሳይኖር በፊት ያው ዶክመንቶችን ማንኛውም ሰው በቀላሉ ሊያገኝ አይችልም። ምን ያስፈልጋል? ግዴታ ክፍሉ ላይ መሄድ ያስፈልጋል ፊዚካሊ፣ ወይም ደግሞ ዶክመንቶቹን ፈልጉ ከሼልፍ ላይ ማግኘት ይፈልጋል። አሁን ግን ምንድነው ቀጥታ ወደ አለርት ዌብሳይት ላይ ሄዶ ኖሌጅ ሀብ የምትለዋን ተጠቅሞ በሰርች ሜተድ ወይም ደግሞ የዲፓርትመንቱን ሜኒው መርጦ ዶክመንቶችን የትኛውንም ዶክመንቶች የግቢውን ኤስኦፒውን ስታንዳርዶች የተለያዩ ጋይድላይኖችን በቀላሉ ማግኘት ያስችላል።